አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዚህ ቻናል ተከታታዮች ዛሬ በዚህ ቪዲዮ ስለ ዋትስአፕ አጠቃቀም ከመጀመሪያ እስከ መጨረሻ በዝርዝር እንመለከታለን። በተለይም ለጀማሪዎች ግልጽ በሆነ መንገድ የቀረበ ሲሆን በውስጡ የአካውንት አከፋፈት የደህንነት ጥንቃቄዎችን እና ብዙዎች የማያውቋቸውን ድብቅ አሰራሮች ተካተዋል። በዚህ ቪዲዮ ውስጥ የተካተቱ ነጥቦች ዋትስአፕ እንዴት እንደሚጫንና እንደሚከፈት፣ ፕሮፋይል እና ስም ማስተካከያ፣ የሁለት ደረጃ ደህንነት ጥበቃ፣ ቱ ስቴፕ ቬሪፊኬሽን፣ ስታተስ እና ግሩፕ አጠቃቀም፣ ፎቶ እና ቪዲዮ ጥራቱን ሳይቀንስ መላክ፣ ቪዲዮ ከተመቻችሁ ላይክ እና ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ እንሄዳለን። ቀጥታ ዋትስአፕ አፕሊኬሽን ላይ እንገባለን። እንደምታዩት እዚህ ከገባን በኋላ ዋትስአፕ አፕሊኬሽን ላይ እንግዲህ አዲስ እንደገባን እዚህ ጋር ሶስት ነጠብጣቡን እንነካለን። እዚህ ጋር እንደምታዩት ከዛ አሁን ኒው ግሩፕ እንግዲህ ለመክፈት ዋትስአፕ ግሩፕ ለመክፈት ከፈለግን ብዙ አጠቃቀም ነው እንግዲህ ማሳያችሁ። እዚህ ጋር የግሩፑን ስም እንጽፋለን። ለምሳሌ ከዛ ኒው ግሩፕ ይላል። እዚህ ጋር የግሩፕ ስም እንጽፍለታለን። እዚህ ጋር ለምሳሌ ጀማል ቲዩብ በሚል ግሩፕ አድ አደረኩኝ። ከዛ እዚህ ጋር ሜምበር ምናምን ካስፈለገ እዚህ ጋር አድ ወይንም ኢንቫይት ሊንክ መላክ ከፈለግን እዚህ ጋር ለሰዎች መላክ እንችላለን። እዚህ ጋር አድ ዲስክሪፕሽን እዚህ ጋር የግሩፑ ዲስክሪፕሽን መግለጫ ምንድነው እንጽፍለታለን። የቴክኖሎጂ ልበለው የቴክኖሎጂ ከዛ አድ ሪሜምበር የሚለው ላይ የምፈልጉትን እዚህ ጋር ሰው አድ መጨመር እንችላለን ማለት ነው። ሌላ ግሩፕ አድ ማድረግ አየን። እዚህ ጋር ሴቲንግ እንገባለን። ፕራይቬሲ ነው ውስጥ ተገባን በኋላ አንዳንድ ነገሮችን ምናይ ይሆናል። ላስት ሲን ኤንድ ኦንላይን ሰዎች ኦንላይን መሆናችሁን እንዳያውቁ ከፈለጋችሁ እዚህ ጋር ኖበዲ በሉት ማለት ነው። ኦንላይን ገብታችሁ ብወጡ እንኳን ማንም እናንተም መግባታችሁን አያውቅም። እዚህ ጋም እንደዚህ ሰም አስ ላስት ሲን የሚለው ላይ ብታደርጉት እንደዚህ አድርጋችሁ ማስተካከል ትችላላችሁ። እዚህ ጋር ፕሮፋይል ፒክቸር የሚላላ ይሄንን ደግሞ ያው ስክሪንሻት አድርገው ወይንም አውርደው እንዳይጠቀሙት እንደዚህ መዝጋት ትችላላችሁ እናንተ የምትጠቀሙበትን። ስለ ስማችሁ ምናምን ማንነታችሁን ደግሞ ማያውቁትም ከፈለጋችሁ who can see my about እዚህ ጋር ኖበዲ ማለት ትችላላችሁ። ይህን ሴቲንግ ማስተካከል ትችላላችሁ። ሊንክ የሚለውንም እንደዚሁ የናንተ ሊንክ ማንም እንዳይው ከፈለጋችሁ እዚህ ጋር ኖበዲ ማለት ትችላላችሁ። እዚህም ጋር እንደዚሁ if turned off you want send receive ይሄ ደግሞ እናንተ ሪካርድ የተደራረጋችሁትን ለሌላ ሰው ሼር እንዳያረጉት እዚህ ጋር ሪድ ሪሴፕትስ የሚለውን ይሄንን ኦፍ ማድረግ ይኖርባችኋል ማለት ነው። ግሩፕ አድ ያደረግነውን እያንዳንዱ ሰው ሰርች አድርጎ እንዲያገኘው ከፈለጋችሁ እዚህ ጋር ኤቭሪዋን ማለት ትችላላችሁ። admin who can added you to a group will have the option invite your ይላል ማለት ነው። እንደዚህ እያደረገን ማስተካከል እንችላለን። እዚህ ጋር ደግሞ አፕሎክ አለ። አፕሎክ በእንትናችን ማሰር እንችላለን። አፕሊኬሽናችንን ውስጥ ስንገባ በፓስዋርድ
ሌላ የምናየው እዚህ ጋር አካውንት የሚለው ውስጥ እስካሁን ገብተን አላየንም። ሴኩሪቲ ኖቲፊኬሽን የሚለው ላይ የምናስተካክለው ሴቲንግ አለ ማለት ነው። እዚህ ጋር እንደምታዩት ፓስኬ መጨመር ይኖርብናል። ክሬት ፓስኬ የሚለውን ነክተን እዚህ ጋር እንደምታዩት የኔ በስልክ ቁጥሬ ነው ማለት ነው። ክሬት ማድረግ ትችላላችሁ። ክሬት ፓስኬ ለአካውንታችን ሴኩሪቲ እንደምታዩት እዚህ ጋር ፓስኬ ቁልፍ አለው ማለት ነው። ለአካውንታችን ምርጥ ነው። አካውንታችን ሀክ እንዳይደረግ እዚህ ጋር እንደምታዩት ኢሜይል ማስገባት ይኖርብናል ማለት ነው ለዋትስአፓችን። በኢሜይል እዚህ ጋር በኢሜይል እንደምታዩት ኮንታክት ብናደርገው አሪፍ ነው። ለኢሜይላችን ለአካውንታችን ቬሪፋይ ብናደርገው አሪፍ ነው። ብዙም ይሄ እንደዚህ አድርጋችሁ ቬሪፋይ ማድረግ ትችላላችሁ። በእንትናችሁ በኢሜይላችሁ እዚህ ጋር ቬሪፋይ ለእናንተ ለማሳየት ያህል ነው። እዚህ ጋር ቬሪፋይ አድርጉ። በኢሜይላችሁ እዚህ ጋር ቱ ስቴይ ቬሪፊኬሽን አለ። ቱ ስቴይ ቬሪፊኬሽን ነው ዋናው ለሁሉም አካውንታችሁ ሀክ እንዳይደረግ ተርን ኦን ታረጉትና ከዛ 6 ዲጂት እዚህ ጋር ታስገቡለታላችሁ ማለት ነው በቁጥር። ከዛ አሁንም አከታትላችሁ ታስገባላችሁ። ከዛ እንደምታዩት ሴቭ ትሉታላችሁ። አሁን ቱ ስቴይ ቬሪፊኬሽን ኦን ቬሪፋይ ዩር ኢሜይል አድሬስ ይላል። ከዛ በኢሜይልን ቬሪፋይ ላድርግልህ እያለኝ ነው። እኔ በኢሜይል ቬሪፋይ ማድረግ ከፈለጋችሁ ይሄ ብዙም አያስፈልግም። ቱ ስቴይ ቬሪፊኬሽን ኦን ከሆነ ችግር የለውም። እዚህ ጋር ስኪፕ ትሉታላችሁ ማለት ነው። ከዛ እንደምታዩት ቱ ስቴይ ቬሪፊኬሽን እናያለን ማለት ነው። ቱ ስቴይ ቬሪፊኬሽን ኦን መሆንና አለመሆን። አሁን ቱ ስቴይ ቬሪፊኬሽን እንግዲህ ቱ ስቴይ ቬሪፊኬሽን ኢዝ ኦን ሆኗል ማለት ነው። አካውንታችሁ ሀክ አይደረግም። እንደዚህ አድርጋችሁ ማስተካከል ትችላላችሁ። እዚህ ጋር ደግሞ ቼንጅ የቱ ስቴይ ቬሪፊኬሽን ፓስዋርዱን ቼንጅ ማድረግ ከፈለጋችሁ እዚህ ጋር ቼንጅ ማድረግ ትችላላችሁ። ሌላ ቼንጅ ፎን ነምበር ስልክ ቁጥራችሁን እዚህ ጋር መለወጥ ብትፈልጉ እዚህ ጋር ኔክስት ብላችሁ መለወጥ ትችላላችሁ። ኢንተር ፎን ነምበር ኢዝ ካንትሪ ኮድ ካስገባላችሁ እዚህ ጋር መለወጥ ትችላላችሁ። ሌላ ሪሰንት አካውንት ኢንፎ የሚለው ይሄ አካውንታችንን ለማጥፋት ነው። እንደገና እንደ አዲስ ለመክፈት ብትፈልጉ እዚህ ጋር ሪሰንት የሚለውን ነክታችሁ ማጥፋት ትችላላችሁ። አድ አካውንት እንግዲህ አዲስ አካውንት እንዴት እንደምትከፍቱ አሳያችኋለሁ። እዚህ ጋር አድ አካውንት የሚለውን ሁለተኛ አካውንት ለመክፈት እዚህ ጋር ተነኩታላችሁ። ከዛ አድ አን አካውንት አግሪ የሚለውን ተነኩታላችሁ። ከዛ እንደዚህ አድርጋችሁ መክፈት ትችላላችሁ። አግሪ እስከ ቀጣይ ድረስ እየነካችሁ ከዛ እዚህ ጋር ኢትዮጵያ የሚለው ከዛ ለምሳሌ 0955 1394 48 ብላችሁ ኔክስት ስትሉት አካውንት መክፈት ትችላላችሁ ማለት ነው። ሌላ በዝርዝር የምናየው ጨርሰናል። ዲሌት አካውንታችሁን ማጥፋት ብትፈልጉ እዚህ ጋር
ዲሌት የሚለውን ነክታችሁ ማጥፋት ትችላላችሁ። እንግዲህ ብዙ ውስጥ ያለውን አይተናል። እንደምታዩት እዚህ ጋር ዋናው ነገር አካውንታችሁ እንዳይጠለፍ ፕሮቴክት ዩር አካውንት ይላል። እዚህ ጋር ራይት ብሏል ማለት ነው። አካውንታችሁ እንደዚህ አድርጋችሁ ማስተካከል ትችላላችሁ የዋትሳፕ አፓችሁን። የዛሬው ቪዲዮ ይሄን ይመስላል። ከተመቻችሁ ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ አዳዲስ ነገር ማድረሳችሁ ይሆናል። በሌላ እስከምንገናኝ ፒስ። ይመቻችሁ።